ቀዝቃዛ ውሃ ጉዳት የለውም ብለው ያስባሉ? በሰውነቱ ላይ በትክክል ምን እያደረገ እንዳለ እስኪያውቁ ድረስ ቀዝቃዛ ውሃን አይጠጡ። እንደገና ማሰብ ይኖርቦታል። የበረዶ ቀዝቃዛ ውሃ መጠጣት በተለይ በየቀኑ ባልጠበቁት መንገድ ሰውነቱን በጸጥታ ሊያስተጓጉል ይችላል። በመጀመሪያ የምግብ መፈጨትን ይቀንሳል። ቀዝቃዛ ሙቀት ከምግቦቹ ውስጥ ያሉትን ቅባቶች እንዲጠነክሩ ያደርጋል። ይህም ሆዶ እንዲፈጭ አስቸጋሪ ያደርገዋል። ያ ማለት ዘገምተኛ የምግብ መፈጨትና ምናልባትም የሆድ መነፋት ማለት ነው። ሁለተኛ፣ ከአካል ብቃት እንቅስቃሴ በኋላ ቀዝቃዛ ውሃ ለስርዓቱ አስደንጋጭ ሊሆን ይችላል። ሰውነቶ ከአካላዊ እንቅስቃሴ ሲሞቅ የበረዶ ቀዝቃዛ ውሃ ወደ ውስጥ መውሰድ የውስጥ የሙቀት መጠኑን ሚዛን ሊያስተጓጉል ይችላል። ይህ ድንገተኛ ለውጥ ሆርሞኖችን ሊያስተጓጉል ይችላል። ይህም ከስሜቶ እስከ ሜታቦሊዝም ድረስ ያለውን ሁሉ ይነካል። ሶስተኛ፣ ጉሮሮውን ሊያበሳጭ ይችላል። ቀዝቃዛ ውሃ በመተንፈሻ አካላት ውስጥ ከመጠን በላይ የሆነ ንፍጥን እንዲፈጠር ያበረታታል። ይህም የጉሮሮ መቁሰልን ወይም የኢንፌክሽን እድሎን ለመጨመር ይችላል እና በመጨረሻም የተመጣጠነ ምግብን መምጠጥን ይቀንሳል። እንዴት? ቀዝቃዛ ውሃ የደም ስሮችን ያጠባል። ይህም ከምትበሉት ምግብ ውስጥ የተመጣጠነ ምግብ በምን ያህል ውጤታማነት እንደሚወሰድ ሊገድብ ይችላል። ስለዚህ በሚቀጥለው ጊዜ ያንን የበረዶ ብርጭቆ ሲይዙ ለአፍታ ቆም ይበሉ። ሰውነቶ የማይፈልገውን ነገር አይጠቀሙ። ጤና ለራስ ነውና። አመሰግናለሁ።